ሞትን እንደዚህ ፈራዋለሁ ብዬ በጭራሽ አስቤ አላውቅም። ቤቴን እያጸዳሁ ዛሬ ማለት ነው በመስኮት ወድቄ ነበር። ይኸውላችሁ ክላሴን እያጸዳሁ ነበርና ለሙሉ ቤቱን አላጸዳም ብዬ ፕሮግራም አልነበረኝም። ዝም ሲያቃዠኝ ማለት ነው ይሄኛውን መስኮት እንደከፈትኩት ትዝ አላለኝም እና ከላይ ያለውን ለማጽዳት እዚህኛው ወንበር ላይ ወጥቼ ከላይ ያለውን ለማጽዳት አልደርስበት ስላልኩኝ ማለት ነው ይሄኛውን ለማጽዳት አልደርስበት ስላልኩኝ መስኮቱ እንደከፈትኩት ትዝ አላለኝም፣ አላስተዋልኩትም። ከዛ እንደዚህ ተደገፍኩት ማለት ነው ከወንበሩ ጋር እዚህ ደርሻለሁ ከከፍታው ማለት ነው። ከዛ ይሄኛውን እንደዚህ ስልስ ወደ ውጭ ወጥቼ ማለት ነው በአንድ እጄ ይሄን ይዤ ነው የቀረሁት። ሙሉ ለሙሉ ወጥቻለሁ። ይሄን ይዤ ነው የቀረሁት። እውነቴን ነው የምላችሁ። እስካሁን ራሱ እየተንቀጠቀጥኩ ነው። አምላኬ ወይ ልጄን ብቻዋን አስቀርቻት ነበር። አስባችሁታል? እዚህ ጋር ወድቄ አሁን ምንድን ነው የምተርፈው? አምላኬ ያተረፈኝ። እውነቴን ነው የምላችሁ። ይቺ ነች ይቺኛዋ ነች ያገዘችኝ። መስኮቱን የተደገፍኩ መስሎኝ ነው እኮ ወደዚህ የወጣሁት ማለት ነው። አስባችሁታል? ያመጣን አለም ተመስገን። ያ ረቢ ጌታዬ፣ እኔ ለሷ ልቤ የተጨነቀች ወላሂ። ያ ረቢ ከእንደዛ አይነት ክፉ ነገር አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ለሰው ዘር በሙሉ አላህ ሀገራችንን ሰላም ያደርግልን። ከሚወራው ከሚፈራው ሁሉ አላህ ይጠብቀን። በአሁን ሰዓት ላይ በጆሮአችን የምንሰማቸው ነገራቶች እጅግ በጣም እየከበዱ እያስጨነቁን ይገኛሉ። አላህ ከጭንቀት ይፈርጀንና ውድ ቤተሰቦቼ ዛሬ መዳብ ቤት ስንሰራ 5 ነገሮች ለሞት ይዳርጉናል። እነዚህ ነገራቶች አንዲት እህቴም በውስጥ ያሳየችኝ ነገር የላከችልኝ ነገር ወላሂ በጣም ነው ያስደነገጠኝ። ይሄንን ቪዲዮ እስከ መጨረሻው ተከታተሉት፣ ምነግራችሁ ይሆናል ማለት ነው። ከዛ በፊት ትናንትና የሰራሁት ቪዲዮ አለ። ግዴታ ኮንትራታችሁን ስትጨርሱ 2 ወር የመስራት ግዴታ አለባችሁ ያልኩትኝ ያለ ደሞዝ አይደለም፣ በደሞዝ ነው ማለት ነው። ያለ ደሞዝ አይደለም ግን እንደ ቦነስ 2 አመታችሁን ከጨረሳችሁ በኋላ እንደ ቦነስ 2 ወር ትሰራላችሁ። ቢዛችሁ ከተሰራላችሁ ቀን ጀምሮ ያለውን ማለት ነው። እና ዛሬ እንግዲህ ሳመጣችሁ ምንድነው ዛሬ ደግሞ ይዤላችሁ የመጣሁትኝ መግቢያ ላይ እንደተመለከታችሁትኝ እህታችን ከሞት ተርፋለች። አንዲት እህታችን ደግሞ ህይወቷን አጣለች ማለት ነው። ህይወቷን ያጣችው የሌላ ሀገር ዜጋ ናት፣ ኢትዮጵያዊ አይደለችም። ነገር ግን ለኛ ትምህርት ይሆናል። እኔ ብዙ ጊዜ በአረብ ሀገር እህቶቼ ላይ ነው የምሰራውና እባካችሁን አብዛኛውን ጊዜ ለእንደዛ አይነት ነገር የሚዳረጉት ደግሞ የገጠር ልጆች ከገጠር የመጡ ምንም የማያውቁ ከተማን ያላዩት ስለዚህ ነገር ኢንፎርሜሽኑ የሌላቸው ብዙ ጊዜ ለእንደዛ አይነት ነገር ይዳረጋሉና እባካችሁን ሼር እያደረጋችሁ በቃ እናንተ ስላወቃችሁ እናንተ ስለተረዳችሁ እናንተ እውቀቱ ስላላችሁ ሰምታችሁ ዝም አትበሉ። ላይክ አድርጉ፣ ቪዲዮውን ሰዎች ጋር እንዲደርስ ሼር አድርጉላችሁ። በተለይ አዳዲስ ለመጡ እህቶቻችሁ፣ ዘመዶቻችሁ፣ አዝማዶቻችሁ ሼር እያደረጋችሁ እንዲደርስ አድርጉ ማለት ነው። እና ይቺ መግቢያ ላይ የተመለከታችኋት በቪዲዮ ማለት ነው እህታችን ዛሬ አላህን ያተረፋት። እስኪ እናንተም ከእንደዚህ አይነት ነገር እንድትጠበቁ መስኮት ከፍታችሁ መዝጋታችሁን ቼክ አድርጉ። ለሷ አሁን ዘግቻለሁ ብላ መስኮት ተደግፋ ነበረ። አላህ ነው ያተረፋት። አያችሁ ስንት ሰው ነው ቤተሰብ ለማስተዳደር ልጆች ለማስተማር ወጥቶ መቅረት በጣም ነው የሚከብደውና ከሁሉም ነገር አላህ ወጥቶ ተመቅረት ይጠብቃችሁ። ሰበቡን ደግሞ እኛ እናደርሳለን ማለት ነው። መስኮት በማጽዳት ላይ ብዙ እህቶችን በህይወት አተናቸዋል ሀቂቀተን ማለት ነው። በጣም ብዙ እህቶች በተለይ ዱባይ ላይ በቅርቡ እንኳን ወደ 17 ሬሳ ነው ወደ ኢትዮጵያ የገባው ማለት ነው። ብቻ ከባድ ነው፣ ላይምሮ ሁላ ይከብዳል ማለት ነው። አላህ ይጠብቃችሁ እህቶቼ። እናንተ ጥንቃቄ አድርጉ። ከዚህ 2 ቀን በፊት አንዲት እህቴ ምን ስታደርጋየሁኝ ፈሩኑ ላይ ማለት ነው ፈሩኑ ላይ ወንበር አድርጋ ተላይ ትወለውላለች። ያ ስህተት ነው። ብትወድቂ አይንሽን ብታጪ እግርሽን ብታጪ እንደዚህ አይነት ነገራቶች እንደዚህ ያረጋችሁ የምትቀርጹ እህቶችም ተጠንቀቁ እባካችሁ፣ ለራሳችሁ ሲባል ማለት ነው። በተለይ አሁን እነዚህን 5 ነገራቶች እምነግራችሁ ከራሳችሁም
የአረብ ልጆችም የምትይዙ ልጆችም እንትን እንዳይሉባችሁ እንዳይገቡባችሁ ተጠንቀቁ ማለት ነው። እነሱ ምንድናቸው? የመጀመሪያው ጀፍ ነው። ማን ነው? የመጀመሪያው ፍላሽ ነው። የመጀመሪያው ፍላሽ ነው። ከዛ ጀፍ፣ ክሎሮክስ እና ይሄ አረንጓዴ አምላቅ ሀማም ይሉታል። አምላቅ ምንድን ነው የሚባለው? አምላቅ ሀማም ነው የሚሉት እና ዲቶን። እነዚህ 5 ነገራቶች አንድ ጋር ተቀላቀሉ። እነዚህ 5 ኬሚካሎች አንድ ጋር ከተቀላቀሉ በጣም ከባድ ነው፣ ይገላሉ። አሁን ይችን ልጅ በህይወት የገደሏት ይችን ልጅ የገደላት እነዚህ ነገራቶች ቀላቅላ በሀማም ስትጠቀም ነው ህይወቷ ያለፈው ማለት ነው። እነዚህ ነገራቶች ከዚህ በፊት አደጋ እንዳላቸው ሰርቻለሁ። ነገር ግን ብዙ ልጆች ጋር አልደረሰም ማለት ነው። ሌላኛዋ አንዲት እህቴ በውስጥ ያናገረች በጣም ልቤን የሰበረው ነገር አለ። እሱ ምንድነው? እነዚህ ክሎሮክስና ፍላሽ አንድ ጋር ቀላቅላ ምንድነው ያደረገችው? ሀማም አጠበች። ሱብሃንአላህ። ሀማም አጥባ ማጠቧም ቶሎ ብላ እዛው ደግሞ ሽታው እንዳለ ሻወር ወሰደች። ግን አላህ አተርፏታል። ሰው ያለ ቀኑ አይሞትም አይደለም የሚባለው እና አይኗ ላይ ሁለቱም አይኗ ላይ ጥሎባታል። ሁለቱም አይኗ ላይ ምን ላድርግ ነው ያለችኝ። ምን ላድርግ? ይሄ መረጃው አልነበራትም። የሰማችሁ በኋላ ነው። በህይወት መትረፏ በራሱ ተአምር ነው። ወላሂ ነው የምላችሁ። አንዲት ኢትዮጵያ እህታችን ከዚህ በፊት ሞታለች። ልቧን አፍኗት ማለት ነው። እዚህ ጋር ለራሳችሁ ብቻ አይደለም፣ ይሄንን ፍላሽ አፍስሳችሁ ልጆች እንዳይገቡባችሁ ተጠንቀቁ። በተለይ ክሎሮክስና ጀፍ አንድ ጋር ተቀላቅሎ ደፍታችሁ ሀማም አጥባችሁ ልጆች እንዳይገቡባችሁ ለራሳችሁ ማስክ ልበሱ። አፍስሳችሁ ወይ ደግሞ ሀማም ውስጥ ጨምራችሁ ላልተወሰነ ደቂቃ እናንተ እዛ ውስጥ መኖር የለባችሁም። ቢያንስ ሽታው ጋብ እስከሚል ድረስ እናንተ ከዛ ቦታ ላይ ራቅ ማለት አለባችሁ ማለት ነው። በሩን ክፍት ማድረግ አለባችሁ። መስኮቶቹን ክፍት ማድረግ አለባችሁ። የምኑን የሽንት ቤቱን ማለት ነው። ያ ካልሆነ በጣም ከባድ ነው። ኬሚካሉ ከባድ ስለሚሆን አንድ ጋር ሲቀላቀል፣ ነገር ግን ለየብቻው ሲሆን ችግር የለውም። ክሎሮክስን አሁን ለብቻው አድርጋችሁ ስታጥቡበት ወይ ከፌሪ ጋር አድርጋችሁ ስታጥቡ ምንም ችግር የለውም። ነገር ግን ከነዚህ ነገራቶች ጋር ከተቀላቀለ በጣም ነው የሚያፍነው። እኔ በራሴ ስላየው በተለይ ከዲቶን ጋር ከተቀላቀለ ከጀፍ ጋር ከተቀላቀለ ቀላል ሽታ ነው እንደ ያለው ቀላል የሚያፍን ሽታ አይናችሁን ነው እንደ በርበሬ የሚያቃጥላችሁ፣ እንደ በርበሬ ማለት ነው ሽታው። እኔ የሆነ ሳለ ጭምር አርጌው በጣም ነው የሚያቃጥለው። በተለይ ዲቶኑ ማለት ነው። ዲቶኑ ራሱ ብቻውን ራሱ ያቃጥላል። ብቻውን ተበዛ ያቃጥላል ማለት ነው። እና እኔ ብዙ ጊዜ ያጋጥሙኛል፣ ግን ቶሎ ብዬ ነው የምወጣው። ተሐማሙ ቶሎ ብዬ እርቃለሁ ከዛ ቦታ ላይ ማለት ነው። እና ከነዚህ ነገራቶች እባካችሁን ራሳችሁን ጠብቁ። ፎቶአቸውን አስቀምጥላችኋለሁ ማለት ነው። የማታውቋቸው ለዘመድ አዝማዶቻችሁ ሸር አድርጉ። እናንተ እንደዛ አድርጋችሁ ልጆች ቢገቡባችሁ፣ ልጆች ታፍነው ቢሞቱባችሁ እናንተ ነው ቀደር አላህ አይሉም። ያላህ ቀደር ነው አይሉም። አንቺ ነሽ የልጅ መሞት ምክንያቷ ነው የምትባዩ። እንደው አላ ከስንት አንዶች ናቸው ይሄንን ፍላሽ በተለይ ቤታቸው የሚያስቀምጡት፣ ከስንት አንዶች ናቸው። አብዛኞቹ ይፈሩታል። ፍላሽ እጃችሁ ላይ እንኳን ጠብ ካለ እጃችሁን ላጥ ነው የሚያደርገው፣ አሲድ ስለሆነ ማለት ነው። እና ከስንት አንዶች ናቸው። አንዳንዶቹ ደግሞ ያለሱ አያሳጥቡም። ያለሱ ቤት የሚጸዳ ይመስላቸውም ያለ ክሎሮክስ። እኛ ሴትዮ እንኳን ክሎሮክስ ከክሎሮክስ አቅም እንኳን ክሎሮክስ አይታጠብም፣ ሀማም አይታጠብም በክሎሮክስ እሻትልም፣ ያፍናል፣ በሽታ ነው ትላለች፣ ተጠንቀቁ ትለናለች። እንኳን አይደለም ፍላሽ ማለት ነው። ፍላሽ እንኳን መጥቶ እኛ አንጨምርም። ወላሂ ነው የምላችሁ፣ ሹፌሩ ነው የሚጨምረው፣ እኛ አናደርገውም ሲጀመር ማለት ነው። ደግሞ ለ2 ሰዓት ያክል እዛ ሀማም ላይ ድርሽ አንልም እባካችሁ ብላ ማስጠንቀቂያ ትሰጣለች ማለት ነው። እዛ ሀማም ላይ ድርሽ አንልም እስከ 2 ሰዓት ድረስ ማለት ነው። ከዛም በኋላ ነው የሚተጣጠበው ሀማሙ እና በጣም ኃይለኛ ነው። ውስጥ ላይ ያለ ቆሻሻ የዚህ የሀማሙን ምንድነው የዘጋጋውን ነገር እሱን የሚያስወጣ ነው ወደ ላይ ማለት ነው። ሲዘጋ በተለይ ሀማሙ የሽንት ቤት ምናምን ሲዘጋ ይሄ ምንድነው የሚባለው? ይሄ ጉርጓዱ አለ አይደል? እንትኑ ውሃ የምንጨምርበት እሱ ከተዘጋጋ እሱ ይጨመራል። ለምን? ወደ ላይ ስለሚያስወጣው ማለት ነው። ቆሻሻ ዘጋግቶ ከሆነ ወደ ላይ ስለሚያስወጣው እሱን ይጨምራሉ ማለት ነው።
እና ባካችሁን ራሳችሁን ጠብቁ። አላህ ይጠብቃችሁ። ወጥቶ ተመቅረት አላህ ይጠብቀን። ሀቂቀተን ልጅቷን በጣም ነው የምታሳዝነው የሞተችዋ ልጅ። እኔም ቪዲዮ ምሰራላችሁ ብዙ እህቶች መረጃው ስለሌላቸው ነው። በእርግጥ ከዚህ በፊትም ሰርቻለሁ፣ አስጠንቅቄያለሁ። ነገር ግን ያ በቂ አይደለም መሰለኝ። ሰው ጋር እየደረሰልኝ አይደለም፣ ሰው ጋር አልደረሳቸውም። ብዙዎቹ ብዙዎቹ በጣም እንትን እያሉ ነው ያሉት፣ አደጋው እየደረሰባቸው ነው ያሉትኝ። እና እስኪ አላህ ይገዛችሁ እህቶቼ፣ ራሳችሁን በተቻላችሁ መጠን ጠብቁ። የሞቱትንም አላህ ይማራቸው፣ እኛንም አላህ ይጠብቀን ወጥቶ ከመቅረት። ደግሞ ከዚህ በፊት ሰርቻለሁኝ መብትና ግዴታችሁን ያላያችሁት ወደ ኋላ ተመልሳችሁ እዩት ማለት ነው። ከአቅማችሁ በላይ የሆነን ስራ ማሰራት የለባቸውም። እናንተም ደግሞ እምቢ ማለት ትችላላችሁ። ለህይወታችሁ አደጋ የሆነን ስራ እምቢ ማለት ትችላላችሁ። ምክንያቱም ከህይወት በላይ ማን አለ? ከህይወት በላይ ማን አለ? ሌላው ደግሞ እንደዚህ አይነት የሆነ በጣም መጥፎ ስራ እያሰሯችሁ ካሜራ አትቀርጹ። ካሜራ ቀርጻችሁ ቲክቶክ ላይ አታወርዱ። ሌላኛዋም አይታ እንደዚህ ስሪ ትላለች። እኔ ምን አገባ ይበሉ። ስለ ሰው እኔ አይመለከተኝም፣ ስለ እሱ አይመለከታችሁም። አነ ማን ይደኸል ምን አህድ፣ ስለ ሰው አያገባኝም ብላችሁ በ4 ነጥብ ዝጉ ማለት ነው። እንደዚህ ሲሏችሁ እና አልሰራም ማለት ትችላላችሁ። ለህይወታችሁ አደጋ የሆነን ነገር አሁን ይቺ እህታችን 2 አይኗን አታለች። ስላችሁ አይኗ ላይ ጥቁሩ ላይ ጥሎባታል። ገባችሁ? ጥሎባታል። አሁን አገር ሄጄ ልታከም ወይስ ምን ላድርግ ብላ አማከረችኝ። በቃ በጣም ነው ውስጤን የነካው ማለት ነው። ሀቂቀተን ብቻ አላህ ይድረስላት። ምክንያቱም ከዚህ በፊት እማቀው ነገር አልነበረም ማለች። እማቀው ነገር አልነበረም። አሁን እየሰፋ መጣ። ትንሽ ነበር የጣለብኝ፣ ነገር ግን እየሰፋ መጣለች እና ከባድ ነው። እስኪ አላህ ይጠብቃችሁ እህቶቼ ሁላችሁንም ማለት ነው። ሸር አድርጉ። እንደዚህ ለህይወታችሁ ወሳኝ የሆነ ነገር ላይ ለዘመዶቻችሁ፣ ለጎረቤቶቻችሁ፣ በቅርቢያችሁ ለሚገኙ ሸር አድርጉላቸው። ይጠንቀቁ እላችኋለሁኝ። አላህ ከመጥፎ ነገር ይጠብቃችሁ። በሌላ ቪዲዮ ተመልሰን እንገናኛለን። ላይክ፣ ሸር፣ ሰብስክራይብ አድርጉ። እንደተለመደው መጠየቅ የምትፈልጉትን ነገር ጠይቁ፣ እመልሳለሁ ማለት ነው። በሌላ ቪዲዮ ተቆይታ በኋላ ተመልሰን እንገናኛለን ኢንሻአላህ። ዱአ አድርጉ። ሀገራችንም ሰላም ያደርግልን። በአሁን ሰዓት ላይ ብዙዎቻችን ጭንቀት ውስጥ ነው ያለነው። አላህ ከጭንቀት ይፈርጀን እህቶቼ። የምንሰማውም ነገር የምናየውም ነገር ከአይምሮ በላይ የሆነብን ነውና አላህ ይገዘን። በጣም ነው የምወዳችሁ ማከብራችሁ። ኑሩልኝ፣ ክበሩልኝ። ለምትሰጡኝ መልካም አስተያየት ከልብ አርጌ ነው የማመሰግነው። ከክፉ ነገር ሁሉ አላህ ይጠብቃችሁ። ወጥቶ ተመቅረት አላህ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።